ሰላም ሰላም የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ነኝ እኔ አልሐምዱሊላህ። እንዲሁም ደግሞ የመዳም ቅመም ሆናችሁ በስደት ላይ የምትገኙት ዛሬ ለእናንተ የሚሆናችሁ እንዲሁም ደግሞ ምቾት በሰው ሀገር ውስጥ አይተን ለምደን እና ወደ ሀገራችን ስንገባ ያው ሀገራችን እንደምናውቀው ነው እና አላስረዝምባችሁም። ቤታችሁን ከመስራታችሁ በፊት ሴፕቲክ ታንከር ማስቆፈር ያስፈልጋችኋል። ምክንያቱም እንደነገርኳችሁ የሀገራችን ሽንት ቤት ወይም መጸዳጃ ቤት ቀጥታ ጉድጓዱን ወደታች ቆፍረን ከላይ ደግሞ እንጨት ደርድረንበት ነው የምንጠቀምበት። ያ ነገር ደግሞ ጥሩ አይደለም፣ ለእኛም ጥሩ አይደለም። እንዲሁም ስልካችንንም አንዳንዴ ሰውን የሚውጥበት ጊዜ ይኖራል እና ምን ልላችሁ ፈልጌ ነው፣ ሴፕቲክ ታንከር ብታሰሩ ለእናንተ በጣም የተሻለ ነው። በሰው ሀገር ተቃጥላችሁ በአረብ ሀገር እንዲሁም እድሜያችሁን ጨርሳችሁ መታችሁ የተመቻቸ ነገር ላይ እንድትኖሩ እመክራችኋለሁ። ምክንያቱም እኔ አሁን እያሰራው ያለሁት እንደዛ ነው። እኔም እንደናንተ የመዳም ቅመም ነኝ። አስቡበት፣ ብራችሁን አታባክኑ። ለራሳችሁ የሆነ የተመቻቸ ሀገራችሁ ውስጥ ገብታችሁ የምታልፉበትን ነገር ስሩ እላችኋለሁኝ። እና ይሄንን ቪዲዮ አይታችሁ ወጪው ስንት ነው የሚፈጀው ብላችሁ ከጠየቃችሁኝ ደግሞ እኔ ባሰራውበት ጊዜና አሁን ያለበትን አጣርቼ የምነግራችሁ ይሆናል ማለት ነው። መስራት የምትፈልጉ ደግሞ ካላችሁ በውስጥ አናግሩኝ፣ እመልስላችኋለሁ እንዴት እንደምታሰሩ ምን እንደሚያስፈልጋችሁ ማለት ነው። እና እንደዛ ያላችኋለሁ ቅመሞቼ፣ ራሳችሁን ተንከባከቡ። ብራችሁን ዝም ብላችሁ በሜዳ አታባክኑ። እንደዚህ የሚጠቅማችሁን ነገር ወደ ሀገራችሁም ስትገቡ የምትጠቀሙበትን ነገር የምታርፉበትን ነገር ለራሳችሁ ስሩ ብዬ እመክራችኋለሁኝ። ማስራት የምትፈልጉ ደግሞ ሙሉ ወጪውን ማወቅ የምትፈልጉት በውስጥ አውሩኝ፣ እነግራችኋለሁ። እያንዳንዱን ስንት ሜትር እንደሆነ ጥልቀቱና ስፋቱ እያንዳንዱን የሚነግራችሁ ነው የሚሆነው። አመሰግናለሁኝ። እንዲሁም ደግሞ ይሄ ዩቱብ ቻናል ላይ አዲስ ነው፣ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ እላችኋለሁ። በበለጠ ያለውን ነገር ይዤ እንዲመጣላችሁ አመሰግናለሁ።